እንግዲህ ዛሬ ስለ ስኬትና አስገራሚ ጉዳዮች ነው ሐሳብ የማጋራችሁ። በአንድም በሌላም እንግዲህ ስለ ስኬት ሰምተው ይሆናል። ለእርስዎ ስኬት ምንድነው? እንዴት ይገለጻል? በህይወት ውስጥ ስኬታማ መሆን የሚቻለው እንዴት ነው? አንዳንዶች ስለ ስኬት ሲያስቡ ሀብትን ያስባሉ፣ ሌሎች ኃይልን ይፈልጋሉ፣ አንዳንዶች በዓለም ላይ አዎንታዊ ተጽዕኖ መፍጠር ይፈልጋሉ። ታዲያ ለእርስዎ ስኬት ምንድነው? እንዴትስ ነው የሚገኘው? እነዚህና የመሳሰሉትን ሐሳቦች በሚኖሩን አጭር ደቂቃዎች አቀርብላችኋለሁ፣ ሐሳብ አጋራችኋለሁ ማለት ነው። በድጋሚ መልካም ቆይታ ይሁንላችሁ። መልካም በ12ኛ ደረጃ የምናየው ጠንክሮ ለመስራት ፈቃደኛ መሆን አለብን የሚል ነው ማለት ነው። ያሎቻችን ስኬታችን የጥረታችን ውጤት መሆኑን እናውቃለን። ስኬት 1% መነሳሳት ሲሆን 99%ቱ ደግሞ ልፋታችን ወይም ደግሞ ጥረታችን ይሆናል ማለት ነው። በየትኛው መንገድ ብትቀርጹት አንድ ነገር ይላሉ፣ እውነተኛ ስኬት የሚገኘው ከስራ ነው። በህይወት ግብ ላይ ካልሰራና ለዚያም ካልጣርክ በጭራሽ ስኬታማ ልትሆናችን። ስለዚህ ሁሌም ቢሆን ስኬት ጥግ ድረስ ሊያደርስ የሚችል ጥረትና ልፋት ወይም ደግሞ ስራ ያስፈልጋል ማለት ነው። ሌላው ራስን በአንድ ነገር ሳይገድቡ ሌሎች አማራጮችን መፈለግ መልመድ መቻል ይኖርብናል ማለት ነው። ይሄ እንግዲህ ምን ማለት ነው የሚለውን ነገር እናያለን። ብዙ ሙያ ወይም ደግሞ የብዙ ሙያ ባለቤት መሆን በተለይም በህይወት ውስጥ የተለያዩ ነገሮችን ለማወቅ እንዲሁም ስኬታማ ለመሆን ያስችላል። በመሆኑም ሰዎች ልባቸው የሚጠቁማቸውን ፍላጎት ለማሳካትና ጥረታቸውን ከዳር ለማድረስ በአንድ ነገር ብቻ መወሰን እንደሌለባቸው ይመከራል። እስኪ እናስታውስ። ልጅ በነበርንበት ጊዜ ምን መሆን ነበር የምንፈልገው? አሁንስ ምን የተለወጠ ነገር አለ? ይህንና እንደ የመሳሰሉ ጥያቄዎች ከግምት በማስገባት ብዙ ጊዜ ሰዎች በህፃንነት ዘመናቸው መሆን የሚፈልጉት የራሳቸውን ምኞት ይኖራቸዋል። ሐኪም፣ መምህር፣ ጋዜጠኛ፣ የስነ ልቦና ባለሙያ፣ ደራሲ አሊያም የሌሎች ሙያዎች ባለቤት የመሆን ፍላጎት በሁሉም ዘንድ ይታያል። በዚህም በልጅነታቸው የተመኙትን ሙያ አግኝተው በዘርፉ ስኬታማ ለመሆን ጥረት አድርገው የተሳካላቸው ብዙ ሰዎች ይኖራሉ። አንዳንዶችም ስኬት ሊርቃቸው ይችላል። በህፃንነታቸው የፈለጉትን ሙያ ትተው በሌላ ሙያ የተሰማሩ ሰዎች በጊዜ ሂደት በተሰማሩበት ሙያ ፍላጎት ሊያጡም ይችላሉ። ታዲያ የፍላጎት ማጣትም በውጤታማነታቸውም ላይ ተጽዕኖ የማሳደር አቅሙ ከፍተኛ በመሆኑ በተሰማሩበት ሙያ ስኬታማ የሆኑ ሰዎችን አርአያ ማድረግ ተገቢ ነው ማለት ነው። ከመጀመራችን በፊት ስራዬን የምሰራው ለራሴ ነው ወይስ ለሌሎች የሚለውን ጥያቄ ግልጽ ማድረግ ግድ ይላል። በዚህም ስኬት ላይ የሚያደርሰንን ጥረት ለመጀመር ሙሉ እቅዳችንና ፍላጎታችን በቅደም ተከተል ማስፈር ተገቢ ሆኖ እናገኘዋለን ማለት ነው። ይህ የእቅድ ካርታ መሰረት ያደረገው ስራችንን በመጀመርም ስኬቱን በየመካከሉ እየገመገምን መቀጠል ለስኬት ወሳኙን ስፍራ እንደሚይዝ በርካቶች ይስማሙበታል። የስነ ልቦና ምሁራንም ይህን ይመክራሉ ማለት ነው። ሀሳቦቻችን በዕለት ተዕለት ህይወታችን ላይ የማይታመን ኃይል እንዳላቸው ምን ያህል ያውቃሉ? እንዲሁም ስሜቶቻችንና ባህሪዎቻችን የእኛን አስተሳሰብ ነጸብራቅ መሆናቸውንስ ምን ያህሎቻችን እናውቅ ይሆን? በአመታት ውስጥ ስኬታማና ደስተኛ ለመሆን ሁልጊዜ በትክክለኛው የአእምሮ ሁኔታ ውስጥ መሆናችንን ለማረጋገጥ የሚከተሉትን አስተሳሰቦች ማዳበር ይገባል። እነዚህን 1 2 3 ብለን ለማየት እንሞክራለን ማለት ነው። በድጋሚ አሁንም ኢትዮ ቮይስ ፖድካስት ጋር ቆይታ እያደረጋችሁ ስላለ እጅግ አድርገን እናመሰግናለን። አብራችሁን ቆዩ። የመጀመሪያው ነጥብ እንግዲህ ስኬታማ እንግዲህ ልክ ያልሆነ አስተሳሰብን ማስወገድ የሚል ነው ማለት ነው። የእድገት አስተሳሰብ ጠንክረው ከሰሩ፣ ከአስተያየቶች ጋር ከተላመዱ፣ እንዲሁም ለግል ስትራቴጂው ተግባራዊ ካደረጉ እንዲሁም የግል ስትራቴጂዎችን ተግባራዊ ካደረጉ ለውጥን መፍጠር ይችላሉ። አመለካከትን መፈተሽና ልክ ያልሆነን አመለካከት አስተሳሰብ በቶሎ መቀየር ያስፈልጋል። ስለ ነገሮች፣ ስለ ሰዎች፣ ስለ ተፈጥሮ፣ ስለ ስራ ወዘተ ያለን አመለካከት በአዎንታዊ መንገድ መቃኘት አለበት ማለት ነው። ይህም ማድረግ ስንችል በእውነት ልክ ያልሆነን ሀሳብ ከውስጣችን ማስወገድ ስንችል በትክክለኛው የአእምሮ ሁኔታ ውስጥ መሆናችንን አንዱ ማረጋገጫ ይሆነናል ማለት ነው። ሁለተኛውና ወሳኙ ነጥብ ውድቀትን መፍራት ያቁሙ፣ ይልቁንም ለመውደቅ ፈቃደኛ ይሁኑ። ስራ ፈጣሪዎች የማይሳካላቸው ቁጥር 1 ምክንያት ውድቀትን በመፍራት ነው። ያ ፍርሃት በመጀመሪያ አንድ ነገር እንዳይጀምሩ እስርስር አድርጎ ሊያስቀምጣቸው ይችላል ማለት ነው። ተመልከቱ። እውነታው ግን ማንም ሰው የመጀመሪያውን እርምጃ ካልወሰደ በስተቀር ከፍተኛው ደረጃ ላይ መድረስ አይቻለውም። ለማደግ ብቸኛው መንገድ ስህተት መስራት መሆኑን
መሆኑን ማወቅ አለብን። 4 ነጥብ። እውነት ነው አደጋ አለው። አደጋው አስፈሪ ነው፣ ግን መቀዛቀዙ ደግሞ የከፋ ነው ማለት ነው። ውድቀትን ሳይሆን ወድቆ አለመነሳትንና ከስህተታችን አለመማርን ነው መፍራት ካለብን መሆን ያለበት ማለት ነውና መውደቅን ሳይሆን ወድቆ መቅረትን አለመነሳትን መፍራት ያስፈልጋል ማለት ነው። በሶስተኛ ደረጃ የምናየው እንግዲህ የአጭር ጊዜ ግቦችን ብቻ ሳይሆን የረጅም ጊዜ ራዕይ ሊኖሮት ያስፈልጋል ማለት ነው። የት እንደሚሄዱ ካላወቁ መድረሻ ላይ መድረስ አይችሉም ማለት ነው። አቅጣጫ የጠፋባት መርከብ ወዴት እንደምትሄድ የት እንደምትንቀሳቀስ እንደማታውቀው ሁሉ ዓላማ እቅድ የሌለው ሰው ልክ እንደ ጀልባዋ ይሆናል ማለት ነው። እንደ ሸምበቆ ነው የሚሆነው። ሸምበቆ አቋም ምንድነው ቢባል ንፋስን ጠይቁት እንደሚባለው አይነት አቋም ቢስ አይነት ሰዎች መሆን የለብንም። ስለዚህ የራሳችንን የሆነ የህይወት ዓላማ እቅድ አካሄድ ሊኖረን ልንከተል ያስፈልጋል ማለት ነው። ይሄ ማድረግ ስንችል ትክክለኛና ጤነኛ አእምሮ እንዳለን የምናረጋግጥበት አንዱ የስኬት ጎዳና ይሆናል ማለት ነው። እስኪ በሌላ በኩል ደግሞ የስኬታማ ሰዎች ባህሪያቶችን ለማየት እንሞክር። ስኬታማ ሰዎች ምን አይነት ባህሪ ያላቸው ሰዎች ናቸው የሚለውን በትንሹ ለማየት እንሞክራለን ማለት ነው። የመጀመሪያው እንግዲህ ስኬታማ ሰዎች ካሏቸው ባህሪያቶች ውስጥ ስኬታማ ሰዎች ጤናማ የሆነ ውድድር ለመወዳደር ሁሌም ቢሆን ዝግጁ ናቸው። ምን ማለት ነው? ስኬታማ ሰዎች በውድድር ቢሳተፉም አሸናፊ እንደሚሆኑ ያምናሉ። በዚህም የተነሳ ውድድርን በደስታ ይቀበላሉ። ውድድርን ለበለጠ ስኬት እንደ መንደርደሪያ ያዩታል ማለት ነው። ስኬታማ ሰዎች በሰሩት ስህተት በመጸጸት የሚያጠፉት ጊዜ የላቸውም። ማናችንን ብንሆን ከስህተት ነፃ የምንሆን ሰዎች አይደለም። በስህተት ከመቆዘም ይልቅ ከስህተት ትምህርት ወስዶ ወደፊት መሄድ ይመረጣል። ስኬታማ የሆኑ ሰዎችም ስህተትን እንደ መማሪያ ቆጥረው ወደፊት የመጓዝ ባህሪ ያላቸው ማለት ነው። ይሄ እንግዲህ ለየት የሚያደርጋቸው የስኬታማ ሰዎች ባህሪያት ነው። በሶስተኛ ደረጃ ስኬታማ ሰዎች ሁሌም ለመሻሻል ዝግጁ ናቸው። ስኬታማ ሰዎች ያለኝ ነገር ይበቃኛል ብለው አይቀመጡም። ዩሲ ካላቸው ነገር የተሻለ አንድ ነገር እንዲኖራቸው ይፈልጋሉ ማለት ነው። በዚህም ሁሌም ለመሻሻል ዝግጁ ናቸው። ራሳቸውን ክፍት ያደርጋሉ። አዳዲስ ሐሳብ፣ አዳዲስ አታይ ለመቀበል ራሳቸውን ኦልዌይስ ፍሌክሲብል ወይም ደግሞ ኦፕን ማይንድድ በሆነ መንገድ ያን ባህሪ ያዳብራሉ ማለት ነው። በአራተኛ ደረጃ ስኬታማ ሰዎች ካሏቸው ባህሪያቶች ውስጥ ሌሎችን ለመርዳት ዝግጁነት አላቸው። እነዚህ ሰዎች የሌሎችን ማድረግ እነርሱ ላይ አሉታዊ ተጽዕኖ እንደማይፈጥር ያስባሉ። በዚህም የተነሳ ሌሎችን ሰዎች ይረዳሉ። መልካምነትና ቅንነት በብዛት መልካምነትና ቅንነት ይንጸባረቅባቸዋል ማለት ነው። ስለዚህ ሰዎችን መርዳት፣ ለሰዎች መልካም ማድረግ የስኬታማ ሰዎች ባህሪ ነው ማለት ነው። አምስተኛ ስኬታማ ሰዎች ስራቸውን የሚጀምሩት እንደሚሳካ በመተማመን ነው። በህይወታችን ውስጥ ነገሮችን ስንጀምር ይሳካል ብለን የምንጀምር ከሆነ እንዲሳካ መጣር ያለብንን ጥረት ሁሉ መጣር ይጠበቅብናል ማለት ነው። እንቅፋት ቢገጥመን እንኳን ሐሳባችንን ሳናሳካ ወደኋላ አንመለስ። ነገር ግን የሆነ ነገር እንደማይሳካ እያሰብን የምንጀምር ከሆነ ልክ እንቅፋት ሲገጥመን የመቆም እድል አለን ማለት ነው። ስኬታማ የሆኑ ሰዎች የጀመሩት ነገር እንደሚጨርሱት ተስፋ ስላላቸው በምንም መልኩ እንቅፋት አያደናቅፋቸውም። ቢያደናቅፋቸው እንኳን ወደኋላ የሚመለሱ አይሆኑም ማለት ነው። ይሄ አንዱ ወይም ሌላኛው የስኬታማ ሰዎች ባህሪ ነው ማለት ነው። በስድስተኛ ደረጃ ለችግር መፍትሄ መፈለግ። ስኬታማ ሰዎች ሁልጊዜም ቢሆን በየዕለቱ ለሚያጋጥሟቸው ችግሮች መፍትሄ የሚፈልጉ ናቸው ማለት ነው። ችግርን መጋፈጥ እንጂ ችግርን መሸሽ ባህሪያቸው አይደለም ማለት ነው። ስለዚህ እነዚህ ስኬታማ ሰዎች ስኬታማ መሆን የምንችለው በዕለት ተዕለት የሚያጋጥመንን መሰናክሎች ማለፍ ከቻልን ነው። ስኬታማ የሆኑ ሰዎች ችግር ሲያጋጥማቸው በችግሩ ተደናግጠው ወደኋላ ከመቅረት ይልቅ ላጋጠማቸው ችግር መፍትሄ እየሰጡ የሚጓዙ ናቸው ማለት ነው። ስለዚህ እኛም የዚህ አይነት ባህሪ ልናዳብር ያስፈልጋል የሚል መነሳሳት የሚፈጠር ጉዳይ እንደሆነ በመረዳት ይህን ሐሳብ ግምት ውስጥ ማስገባት ይጠበቅብናል ማለት ነው። ይህን ፕሮግራም የምንሰማ ሁላችንም በቀጣይ ጠንካራ ሰራተኞች ናቸው። ስኬታማ ሰዎች እንግዲህ በጣም ታታሪ ጠንካራ ሰራተኞች ናቸው። ላመኑበት ዓላማ ብለው ለያዙት ነገር ሌት ተቀን ይሰራሉ። በፕሮግራም ጊዜያቸውን ይጠቀማሉ ማለት ነው።
የሚባክን ጊዜ አይኖራቸውም። ስለዚህ ጠንካራ ሰራተኝነት የስኬታማ ሰዎች መገለጫ ባህሪ ነው ማለት ነው። ቀጣይ የምናየው ደግሞ የስኬታማ ሰዎች ባህሪያት የሚችሉት ነገር ላይ ትኩረት ማድረግ ነው። እንግዲህ ምን ማለት ነው? ሁላችንም የተለያየ ተሰጥኦ ሊኖረን ይችላል። ታዲያ በተሰጠን ተሰጥኦ መሰረት የምንሰማራ ከሆነ ስኬታማ የመሆን እድላችን ሰፊ ነው ማለት ነው። ስኬታማ የሆኑ ሰዎች ሌሎች ስኬታማ የሆኑበትን መንገድ ከመከተል ይልቅ እነሱ የሚችሉትን ነገር መስራትን ይመርጣሉ። ከዚህም በተጨማሪ በብዙ ነገር ራሳቸውን ከመበታተን ይልቅ የተወሰኑ ነገሮች ላይ ማተኮርን፣ ትኩረት ማድረግን ይመርጣሉ። በዚህም ስኬታማ ይሆናሉ። ይህ ማለት ግን ከሰዎች ተሞክሮ አይማሩም ማለት አይደለም። ነገር ግን በመረጡትና በፈለጉት አንድ ጉዳይ ላይ ትኩረት አድርገው እስከ ጥግ ድረስ በመሄድ የማሳካት ባህሪ አላቸው ማለት ነው። ስለዚህ የሚችሉት ነገር ላይ ትኩረት ያደርጋሉ ማለት ነው። በመጨረሻ እንግዲህ የምናየው ስኬታማ ሰዎች አዲስ ወይም ደግሞ አዳዲስ ነገሮችን የማወቅ ከፍተኛ ፍላጎትና ተነሳሽነት ወይም ጉጉት አላቸው ማለት ነው። ስኬታማ ሰዎች አዲስ ነገር ለማወቅ always they are ready፣ ሁሌም ዝግጁ ናቸው። አዲስ ነገር ሲመጣ በመጣው ነገር ከመሸበር ይልቅ ስለ አዲሱ ነገር የማወቅ ከፍተኛ ጉጉት አላቸው ማለት ነው። ስለዚህ they are always looking forward just to seek something new። አዲስ ነገር grasp ለማድረግ አዲስ ነገር በህይወታቸው አዶፕት ለማድረግ ሁሌም ቢሆን ራሳቸውን ያዘጋጃሉ ወይም ደግሞ ራሳቸውን የሚያዘጋጁ አይነት ሰዎች ናቸው ማለት ነው። እንግዲህ ስኬታማ ሰዎች ወይም ደግሞ የስኬታማ ሰዎች ባህሪያት ብለን የምንጠቅሰው ማለት ነውና እነዚህ ከላይ የጠቀስኩላችሁ ወደ 9-10 አካባቢ የስኬታማ ሰዎች ባህሪያት ብለን ያነሳናቸው ማለት ነው እጅግ በጣም መሰረታዊና ሁላችንም በህይወታችን ልናዳብራቸው የሚገቡ ነጥቦች ናቸው ማለት ነውና ራሳችንን ልንፈትሽባቸው የሚገቡ መመዘኛ ወይም ደግሞ እንደ ፓራሜትር እንጠቅሳቸው እንችላለን ማለት ነው። በዛ መንገድ ህይወታችንን መፈተሽ ይጠበቅብናል። በመጨረሻ እንግዲህ ለዛሬ ያዘጋጀውላችሁ ፕሮግራም የሚዳስሰው ምንድነው? ከዚህ ከስኬታማነት ጋር ተያይዞ ለስኬታማነት እንቅፋት የሚሆኑ ባህሪያቶችስ ምንድናቸው? እንግዲህ ስለ ስኬታማ ሰዎች ወይም ደግሞ ስለ ስኬታማ ስለሆኑ አካሄዶች ወይም ባህሪያቶች ካየን ስኬታማ እንዳንሆን የሚያደርጉን እኩይ ምክንያቶች ወይም ደግሞ እንቅፋቶች ምንድናቸው የሚለውን ደግሞ ማየት ይጠበቅብናል ማለት ነው። እንግዲህ የተወሰኑ ነጥቦችን ያጋራችሁና የዛሬውን ፕሮግራሜን እጨርሳለሁ ማለት ነው። የመጀመሪያው እንግዲህ ስራን መጀመር እንጂ መጨረስ አለመቻል አንዱ የስኬታማነት እንቅፋት ተብሎ የተጠቀሰ ነው ማለት ነው። እንደዚህ አይነት ባህሪ ያላቸው ሰዎች ስራን የመጀመር ችግር የለባቸውም። ስራው ጥሩ እንደሆነ ብቻ ካመኑበት ይጀምሩታል። ወይም ሰዎች እየተቀየሩበት፣ ጓደኞቻቸው እየተቀየሩበት ከሆነ ብቻ ይጀምሩታል። ነገር ግን ውስጥ ሲገባ ተፈላጊውን ውጤት እንዲያስገኝ መክፈል ያለበትን መስዋዕትነት በፍጹም አያስቡት። በዚህም የተነሳ ትንሽ እንቅፋት ሲያጋጥማቸው ስራውን ያቆሙታል። ይሄ ለስኬታማነት ትልቅ እንቅፋት ተብሎ ከታመነበት አንዱ ነው ማለት ነው። በሁለተኛ ደረጃ ከመጠን ያለፈ አሉታዊ አስተሳሰብን ማዳበር፣ ይሄም ትልቅ የስኬታማነት ጸር ወይም ደግሞ እንቅፋት ነው ማለት ነው። ሶስተኛ ነገሮችን ከማሰባቸው በፊት ማከናወን ይመርጣሉ። እንግዲህ ያው ከድርጊት በፊት ሐሳብ ይቀድማል። ሐሳብ ነው ወደ ድርጊት የሚቀየረው። ስለዚህ ከሐሳብ በፊት ወይም ደግሞ ነገሮችን ከማሰብ ከማቀድ ኦርጋናይዝድ ከማድረግ በፊት ወደ ተግባር የመሄድ ዝንባሌ ይሄም አንዱ የስኬት ጸር ነው ማለት ነው። ምን ማለት ነው? ስራን ከመስራት በፊት ስለምንጠብቀው ውጤት፣ ስለ ስራው ቅደም ተከተል ወዘተ አለማሰብ ስኬታማ ከማያደርጉ ባህሪያቶች ውስጥ አንዱ ነው ማለት ነው። ከመስራት በፊት በደንብ አስቦና መከፈል ያለበትን መስዋዕትነት ለመክፈል አስበው የጀመረ ሰው ስኬታማ የመሆን ከፍተኛ እድል አለው ማለት ነው። ነገር ግን ሳናስብ የምንጀምር ከሆነ መሃል ላይ የሚገጥመንን ፈተና እንዴት ማለፍ እንደምንችል ስለማናቅ በቀላሉ ፈተናውን እንወድቃለን ማለት ነው። ስለዚህ በዚህም ስኬታማ ሳንሆን እንቀራለን። ስለዚህ always we have to be critical and think about the way out, right? the way out እቅዶችን ማስቀመጥ አለብን። የመካከለኛ፣ የአጭር፣ የረጅም ጊዜ እቅዶች
ሊኖሩን ይገባል። ልንደርስባቸው የሚገቡ ወይም ደግሞ ልንደርስባቸው ያሰብንባቸውን ዓላማዎች ማስቀመጥ፣ እንደገና ደግሞ ቻሌንጆች ሊገጥሙን የሚችሉት ሪስኮችን ደግሞ መጥቀስና ለዛ ደግሞ መፍትሄ ማዘጋጀት ያስፈልጋል ማለት ነው፣ ቀጥታ ወደ ተግባር ከመግባት በፊት። አራተኛ የምናየው ብዙ ማውራት ትንሽ ማዳመጥ። ይሄ እንግዲህ ትልቅ የስኬት እንቅፋት ነው ማለት ነው። ስኬታማ ሰዎች በአብዛኛው ብዙ ከማውራት ይልቅ ብዙ ማዳመጥን የሚመርጡ ናቸው ማለት ነው። እንግዲህ የዚህ ተቃራኒ ስኬታማ ያልሆኑ ሰዎች ባህሪያት ሊሆን ነው ማለት ነው። ስለዚህ አንዱ እንቅፋት ይሆናል ማለት ነው። እንደማጠቃለያ እንግዲህ ስኬት ንጽጽር ነው ወይም ደግሞ አንጻራዊ ነው ብለን ልንጠቅስ እንችላለን። ምን ማለት ነው? ይህ ለአንዱ ስኬት የሆነ ጉዳይ ለሌላው ስኬት የማይሆንበት ሁኔታ ስላለ ማለት ነው። ሆኖም ወደ ስኬት የሚወስዱን ባህሪያቶች አሉ። በዚህ ጽሑፍ ላይ ለሁሉም ሰዎች ሊሰሩ ይችላሉ። በዚህ ጽሑፍ ላይ እንግዲህ ለሁሉም ሰዎች ሊሰሩ ይችላሉ ያልኳቸውንና ከተለያዩ ጥናቶች ያገኟቸውን የስኬታማ ሰዎች ባህሪያቶችን ለመግለጽ ሞክሬያለሁ። እነዚህንና ሌሎች በዚህ ጽሑፍ ላይ ያልተጠቀሱ ባህሪያቶችን ብንለማመዳቸውና ብንተገብራቸው በዕለት ተዕለት ሕይወታችን ለመተግበር ብንሞክር ራሳችንን ከመቀየር አልፎ ወደፊት እንድትኖረን የምንመኛትን አገር ከመፍጠር አንጻር የራሳችንን አስተዋጽኦ እናበረክታለን ማለት ነው። በመጨረሻም እንግዲህ ይህን ፕሮግራም የምትከታተሉ ስኬታማ ያደርጋሉ ብላችሁ ያመናችሁባቸውን ባህሪያቶች በኮሜንት መልክ ብትጽፉልኝ ወይም ደግሞ በዚህ መንገድ መቅረብ አለበት ብላችሁ ሀሳባችሁን መስጠት ብትፈልጉ መጠየቅ ትችላላችሁ ማለት ነው። ለዛሬ ያዘጋጀሁላችሁ ስኬትን የተመለከተ ፕሮግራም በዚሁ ጨረስኩ። በቀጣይ በሌላ ርዕሰ ጉዳይ እንገናኛለን። ሰላም።